በስደት ሀገር ከሞት ፍርድ ነፃ የወጣች ነፍስ ድፍን 13 ዓመት ሌት ተቀን ሞትን የተጠባበቁ በስደት ሀገር ለዚያውም በሳውዲ እስር ቤት ሕይወት መግፋት እንደምን ያለ ከባድ እንደሆነ ከሌላ ውጭ ማንም ያውቀው ይሆን? የእኛው ልጅ የያኔዋ ለግላጋ ወጣት የዛሬዋ ሞትን መጠባበቅ ያጎሳቆላት ኢትዮጵያዊቷ ሌይላ ኑሰቦ ረዲ ግን ኑረዋለች። የሰውን ልጅ ያለቀኑ ከዚህ ዓለም ለማሰናበት ወደኋላ የማትለው ሳውዲ እጅ የወደቀችው ሌይላ አያሌ ቀንና ሌሊቶችን እንዴት ገፍታቸው ይሆን? ዛሬ ላይ በወገኗ ብርቱ የዓመታት ጥረት ከሞት ነፃ ወጥታ ለሀገሯ በመብቃቷስ ምን ይሰማት ይሆን? ይህ የሚሊዮኖች ልብ ለ13 ዓመታት ያንጠለጠለው የሞት ፍርድ ትግል በድል መቋጨት ለእነዚያ ሞትን ለሚጠባበቁ ኢትዮጵያውያን ወጣቶች የተስፋ ስንቅ መሆን ይችል ይሆን? ሌይላ ዛሬ ላይ ከሞት ነፃ ወጥታ ለሀገሯ በቅታለች። ግና በዚያች ሀገር ከ60 በላይ ኢትዮጵያውያን ወጣቶች የስቅላት ቀናቸውን እየጠበቁ ነው። ያልፍልናል ብለው በዱር በገደሉ ቀን ከሌት ተጉዘው ከባህር አሳ ሲሳይነት ተርፈው ሞትን ተጋፍጠው የዘለቁባት ሀገር ሞት ደግሳ የጠበቀቻቸው ኢትዮጵያውያን ዛሬም እንደ ሌይላ የድረሱልኝ ጥሪ ያሰማሉ። ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሴቱ ቤተሰቦች በዛሬ ዝግጅታችን ያልፍልኛል ብላ ገና በለጋ ወጣትነቷ ሰዳ እድል ለሞት ፍርድ አሳልፋ የሰጠቻት ኢትዮጵያዊቷ ሌይላን አስደናቂ ከሞት የማምለጥ ጉዞ ልነግራችሁ ወደናል። ዛሬም ሞታቸውን የሚጠባበቁ ወጣቶች ከስቅላታቸው ቀድመው ለቤተሰቦቻቸው የስንብት ደብዳቤ ስለላኩ ኢትዮጵያውያን ጩኸትም እነግራችኋለን። ቪዲዮውን ላይክ እያደረጋችሁ ለደቂቃዎች አብራችሁን ዝለቁ። በዓለም ላይ እጅግ ጥብቅ ሕግጋትና ሞትን የሚያስከትሉ ቀይ መስመሮች አሏት ሳውዲ ላይ ለዓመታት የብዙዎችን ልብ ያንጠለጠለ መጥፎ አጋጣሚ ከ13 ዓመታት በፊት ያጋጥማል። እንደ ማንኛውም ተስፈኛ ወጣት ሕይወቷን ለመቀየር ስደት የመረጠችው ሌይላ በሕይወቷ ያልጠበቀችው ከባድ ፈተና ገጠማት። ወጣቷ ሌይላ ብዙዎችን መንገድ ላይ ያስቀረው የስደት መንገድ ከባህር ላይ በረሃ አልፋ ሳውዲ ገብታለች። በተለያዩ ወንጀሎች ጠረጠርኳቸው ያለቻቸውን ኢትዮጵያውያን ስደተኞችን በተደጋጋሚ በሞት በቀጣችው ሳውዲ እጇ ላይ የሕፃን ነፍስ የጠፋባት ሌይላ ምድር ተደፋችባት። ከ13 ዓመታት በፊት ራሷና ቤተሰቧን ለመርዳት ወደ ሳውዲ አረቢያ ሄደችው ሌይላ በድንገት በደረሰ አደጋ የ5 ዓመት ሕፃን ሕይወት በእጇ ጠፍቷል። ሌይላ የገጠማት ፈተና የሰው ልጅ ያክል ክብር ነፍስ ላይ ለመቀነስ ወደኋላ በማትለው ሳውዲ ስቅላት የሚያስከትል ሆኖ ከባድ ወንጀል ነው። በሕይወቷ ያልጠበቀችው አደጋ የገጠማት ሌይላ በሰው ሀገር ለዚያውም በሳውዲ ምድር ተደፋባት። ወዲያው ጥብቁ እስር ቤት ወረደች። ጉዳዩም ወዲያው በሀገሪቱ ፍርድ ቤት መታየት ጀመረ። ሌይላም በእጇ ከጠፋ የሕፃን ነፍስ ጥያቄነት መሸሽ አልቻለችም። ከቤተሰብ እስከ ስደት በሳውዲ እስከሚኖሩ የኢትዮጵያ ማህበረሰብ ከባድ ድንጋጤ የፈጠረው አጋጣሚ ሌይላ ላይ ሞት እንደሚያስቀጥል አስቀድሞ ተገምቷል። ዳውን የተመለከተው የሳውዲ ፍርድ ቤት በመጨረሻም እንደተፈራው በሌይላ ላይ የሞት ፍርድ ብይን ሰጠ። የተስፈኛዋ ወጣት ሕይወት ጨለመች። በሰው ሀገር ሞት ከፊት ለፊቷ የተደቀነባት ሌይላ የሆነውን ሁሉ ከመቀበል ውጭ አንዳች የምታደርገው ነገር አልነበረም። ግና ጉዳዩን የሚከታተሉና በፍርድ ጥብቅና የቆሙ ወገኖች የሌይላን የሞት ፍርድ ተቀብለው የወጣቷን ሕይወት አበቃ ብለው ሽንፈትን መቀበል አልመረጡም። ጉዳዩን የሀገሪቱ ፍርድ ቤት በይግባኝ ይዘው ክርክራቸውን በተስፋ ቀጠሉ። ግባችን በሳውዲ ሕግ አግባብ የሌይላን የሞት ፍርድ ማሻር። ጉዳዩን በሀገሪቱ ፍርድ በይግባኝ ይዘው ክርክራቸውን በተስፋ ቀጠሉ። ግባቸውም በሳውዲ ሕግ አግባብ የሌይላን የሞት ፍርድ ማሻርና በስር ወይም በካራ ተለዋጭ ማድረግ ነበረ። የእነዚያ የብርቱ ሰዎች ርብርብ ሌይላ ላይ የተላለፈውን የሞት ፍርድ በማሻር ተለዋጭ ቅጣት ማስጣት ቻለ። የእነዚያ የብርቱ ሰዎች ርብርብ ሌይላ ላይ የተላለፈውን የሞት ፍርድ በማሻር ተለዋጭ ቅጣት ማስጣት ቻለ። እዚህ ጋር የሌይላ ሕይወት እንደገና እንደተወለደች ያክል እረፍት ተሰማት። ግና ከፊት ለፊቷ ከባድ ዕዳ ተደቅኗል። በፍርድ ቤት ይግባኝ የሞት ፍርዱ የተሻረው ወደ ዲያ ወይም የደም ካሳ ተቀይሮ ነበረ።
የደም ካሳውም 2 ሚሊዮን የሳውዲ ሪያል በአሁኑ የኢትዮጵያ ብር አቻ ምንዛሬ 50 ሚሊዮን ብር ገደማ ነው። ፍርድ ቤቱ የሞት ፍርድን ሽሮ ሌላ የተጣለባትን 2 ሚሊዮን ሪያል ከፍላ በነፃ ከስር እንድትፈታ ቢበየንም ገንዘቡን ማግኘት ቀላል አልሆነም። ይህንን ገንዘብ በቤተሰቦቹ አቅም ብቻ መሸፈን በፍጹም የማይቻል ነበረ። በዚህ የፈተና ጊዜ ነበረ በርካታ በጎ ፈቃደኞች በጋራ ተረባርበው ቲም ሌላ የተሰኘ ገንዘብ አሰባሳቢ ቡድን ያቋቋሙት። ደጋግ ጎኖች ሌላን ከሞት ለማስጣል 2 ወር ገደማ ድፍን 54 ቀናት በማህበራዊ ሚዲያዎች ላይ ቀጥታ ስርጭት ቀን ከሌት በመቀመጥ ሌላን እንታደጋት በሚል መሪ ቃል ግዙፍ ዘመቻ አካሄዱ። ከ10 ዓመታት በላይ ከዛሬ ነገ ልጃችን ከሞት ነፃ ወጥታ ትመጣለች ብለው ደጅ ደጁን የጠበቁት ደካማ እናትና አባቷ የልጃችን አድኑልን ጥሪ ያቀረቡ። ረጅም ጊዜ በፈጀ የገቢ ማሰባሰቢያ ዘመቻ አስደናቂ ርብርብ ከዳር እስከ ዳር ያለው ኢትዮጵያውያን ሁሉ ተሳታፊ በመሆን ከ40 ሚሊዮን ብር ገደማ በላይ ተሰበሰበ። በሳውዲ ሪያድ ከሚገኘው የኢትዮጵያ ኤምባሲም ጉዳዩን በቅርበት በመከታተልና ከገቢ አሰባሳቢ ኮሚቴ ጋር በመተባበር ከፍተኛ ዲፕሎማሲያዊ ሚናውን ተወጣ። በሳውዲ ሪያድ ከሚገኘው የኢትዮጵያ ኤምባሲም ጉዳዩን በቅርበት በመከታተልና ከገቢ አሰባሳቢ ኮሚቴ ጋር በመተባበር ከፍተኛ ዲፕሎማሲያዊ ሚናውን ተወጣ። በመጨረሻም በእንባ የታጀበው ርብርብ ተሳክቶ ሌላ የጣለባትን የደም ካሳ ከፍላ ከሞት ነፃ መመለሷ ተረጋገጠ። ያኔዋ ለግላግጋ ወጣት ሌላ ከ13 ዓመታት የሞት ሽሽት ሰቀቀን በኋላ ሰውነቷ ገርጥቶ የፊት ገጽታዋ ተቀይሮ ከሳውዲ እስር ቤት ምድርም እግሯ ወጣ። ከሳውዲ አረቢያ የሞት ፍርድ መጠባበቅ ነፃ የወጣችው ሌላ ሰኔ 22 2018 ዓ.ም አዲስ አበባ ገብታለች። እሷም በመጠበቅ በሰቀቀን ላይ ያለዕድሜያቸው የደከሙት እናትና አባቷን በአካለ ስጋ ለማግኘትም ፈጣሪ ረድቷት ለኢትዮጵያ ምድር በቃች። የሌላ ከሞት ነፃ መውጣት ለዓመታት መምጫዋን ከተጠባበቁት ወላጆቿና ቤተሰቦቿ በተጨማሪ ለሚሊዮኖች እፎይታን የፈጠረ ጉዳይ ሆኗል። ለዓመታት የብዙዎችን ልብ ያንጠለጠለው ብርቱ የወገን ትብብር ለድል መብቃት የብዙዎችን ልብ አሙቋል። ገና በዚያች ሀገር ከ60 በላይ ኢትዮጵያውያን ወጣቶች የስቅራት ቀናቸውን እየተጠባበቁ ነው። ያልፍልናል ብለው በዱር በገደሉ ሌት ተቀን ተጉዘው ከባህር ዓሣ ሲሳይነት ተርፈው ሞትን ተጋፍጠው የዘለቁባት ሀገር ሞት ደግሳ የጠበቀቻቸው ኢትዮጵያውያን ዛሬም እንደ ሌላ የድረሱልኝ ጥሪ ያሰማሉ። የሌላ ከሞት ነፃ መውጣት የተሰማው በቅርቡ 4 ኢትዮጵያውያን በስቅላት በተገደሉበትና ቀሪዎቹ ቀናቸውን በሚጠባበቁበት አጋጣሚ ነው። ዛሬም ሞታቸውን የሚጠባበቁ ወጣቶች ከስቅላታቸው ቀድመው ለቤተሰቦቻቸው የስንብት ደብዳቤ ስለላኩ ኢትዮጵያውያን ጩኸት እያሰሙ ነው። የሌላ ከሞት ፍርድ ነፃ መውጣት ለእነዚያ ዛሬም ስቅላትን ለሚጠባበቁ ኢትዮጵያውያን ወጣቶች የተስፋ ስንቅ መሆን ይችል ይሆን? ጥያቄ አጭረዋል። በሳውዲ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች በስር ላይ እንደሚገኙ የሚታወቅ ቢሆንም የሞት ፍርድ የተላለፈባቸው ወጣቶችን ማትረፍ ከምንም በላይ ትኩረት የሚፈልግ አንገብጋቢ ጉዳይ ነው። ሳውዲ የሞት ፍርድ የተላለፈባቸውን ኢትዮጵያውያን በተናጠል እየገደለች መሆኑ ደግሞ ጉዳዩን ይበልጥ አንገብጋቢ አድርገዋል። የሳውዲ አረቢያ የአገር ውስጥ ጉዳይ ሚኒስቴር በመገባደድ ላይ በሚገኘው ሰኔ 1 2 እንዲሁም ሰኔ 3 2018 ዓ.ም 2 ኢትዮጵያውያን በስቅላት መገደላቸውን አስታውቋል። የሞት ቅጣቶቹ የተፈጸሙት ሰኔ 1 2018 ዓ.ም በናጅራን ግዛት እንዲሁም ሰኔ 3 ደግሞ በአሲል ግዛት መሆኑን ሚኒስቴሩ በመግለጫው አመልክቷል። 4ቱም ኢትዮጵያውያን በሞት የተቀጡት ወደ ሳውዲ አረቢያ ሐሺሽ ይዘው በመግባታቸው መሆኑ በመግለጫው ተጠቅሷል። ይህ የሀገሪቱ መንግስት በአደባባይ የሚፈጽመው የኢትዮጵያ የሞት ቅጣት በእስር ላይ የሚገኙ ወጣቶችን ሕይወት ቢበልጥ አደጋ ላይ ጥለዋል። ሳውዲ የሸሪያ ሕግን በመጥቀስ የምትፈጽሙ የሞት ፍርድ ከፊት ለፊታቸው የተደቀነባቸው ወጣቶች ቁጥር አሁን ላይ 60 ገደማ ቢሆንም ከዚህ ካለው ሁኔታ አንጻር ሊጨምር ይችላል። የሰብአዊ መብት ተሟጋቾች ሂውማን ራይትስ ዎች በርካታ ኢትዮጵያውያን በሳውዲ እስር ቤቶች ውስጥ እንዳሉ አስታውቋል። እንደ ተቋሙ መረጃ ከ200 በላይ የሞት ፍርድ የተፈረደባቸው ኢትዮጵያውያን በካሚስ ሙሻይት ታስረው ይገኛሉ። በአሁኑ ወቅት የሞት ፍርድ የተጠባበቁ የሚገኙ ኢትዮጵያውያን ወጣቶች በሞት አፋፍ ላይ ነን፣ መንግስት ይድረስልን በማለት ጩኸት እያሰሙ ነው። ቤተሰቦቻቸውን በተመሳሳይ በየአቅጣጫው የልጆቻችንን ሕይወት ይታደጉልን እያሉ ከሚመለከታቸው አካላት ሁሉ አቤት እያሉ ይገኛሉ። መንግስት በሳውዲ ችግር ውስጥ የሚገኙ ዜጎችን ወደ ሀገራቸው ለመመለስ እየሰራ መሆኑን ይገልጻል። በተለያየ ጊዜም በርካታ ወጣቶችን መመለሱ የሚታወቅ ቢሆንም የሞት ፍርደኞችን በተመለከተ ተጨባጭ ውጤት አልተገኘም።
በየጊዜው የሞት ፍርድ የተፈጸመባቸው የሚገኙ ወጣቶች መኖራቸው አሁን በእስር ቤት ቀን የሚጠባበቁትን ተስፋ እያመናመነው ነው። አሁንም መንግስት ጉዳዩን በአንክሮት ከሚከታተሉ ዓለም አቀፍ የሰብአዊ መብት ተቆርቋሪ ተቋማት ጋር በመተባበር ጠንካራ የዲፕሎማሲያዊ ስራ እንዲሰራ እየተጠየቀ ነው። በሌላ የታየው አስደማሚ ትብብርና ሌሎች የሞት ፍርደኛ ወጣቶችን ህይወት ለመታደግ መደገም እንዳለበት ብዙዎች እየወተወቱ ይገኛሉ። በአደንዛዥ እጽ ዝውውር ጋር በተያያዘ የሞት ፍርድ የተላለፈባቸው ወጣቶች ህይወታቸው አደጋ ላይ ወድቆ ሳያውቁ በግዳጅ በፈረሙት ወረቀት መሆኑ ደግሞ ጉዳዩን ይበልጥ አንገብጋቢ ያደርገዋል። ወጣቶቹ በማያውቁት ቋንቋ የተጻፈ ወረቀት በግዳጅ እንዲፈርሙ ተደርገው ለሞት ፍርድ መጋለጣቸው ምናልባትም ለዲፕሎማሲያዊ ጥረት በር ሊከፍት ይችላል። ይህንኑ መነሻ በማድረግ ዓለም አቀፍ የሰብአዊ መብት ተቆርቋሪ ተቋማት ሳውዲ የሞት ፍርዱን እንድትሽር እየተጠየቀ ሲሆን የመንግስትን ጉዳዩን አጥብቆ ከያዘ ውጤት ሊገኝ እንደሚችል እየተጠቆመ ይገኛል። ውድ የመሴቱ ቱዴይ ቤተሰቦች የዛሬውን በዚህ አበቃን። ጤና ይስጥልን። ይህ መሴቱ ቱዴይ ነው።